በጣም አምሮብሻል። ወይ ማሚ ደወለች። እንዳወርቻለሁ። እሺ ቢኮ ፍቅረኛ ከአረብ ሀገር መጣለች። አውቃለሁ ማለት እንደመጣች ያወከ ነው ሄዳል ተቀበልካት? ከቤተሰቦችሽ በላይ ያስበለጥሽ ፍቅረኛሽ እንዴት መጥቶ አልተቀበለሽ? ልጄ ጥሩ ሁኔታ ላይ አይደለችም። ሲሻላት እናወራታለን። ታያት እማ አልበዛም እንዴ? አረብ ሀገር ስትሄድ ሰው ፊት እየገረፈን ገንዘብ ለምነን የቤት ዕቃ እንኳን ሳይቀር ሽጠን ይላክናት እኛ። እሷ ግን ያን ሁሉ አመት ለፍቅረኛ ያደረገችውን ቅንጣት ታክል እንኳን ለኛ አላደረገችው። ሚኮ ያን ሁሉ አመት እኮ የለፋችሁ ለአንተ ብላ ነው። እና እኔ ምን አገባኝ? በአካውንት ጣፋጭ ፍቅር ጊዜን እያሳለፍኩ ነው። ሄደበዛ ሄሎ የኔ ፍቅር ሞኒ ነኝ። የልጅነት ሞኒ አላወኩሽም። ሰው ተሳስተሻል። ሰው ተሳስተሻል። እሷ የገዛችልን ልብስ ለብሰ እሷ በገዛችልን ስልክ እያወራ አላወኩሽም። እንግዲያውስ መስመርን አትለፍ። ጓደኛዬ ነው ብዬ ባቀርብ እኔ ካፌ የምትሰራ የኔ ባሪያ መሆንን ትረሳዋለህ መሰለኝ። አላውቅሽም ማለሽ አይደል? እሰይ ይበልሽ የኔ ፍቅር። ከአረብ ሀገር ለሰርጋችን ስንመለስ እንዴት አድርገህ ነው የምትቀበለኝ? ትልቅ ድግስ ደግሼ ሙሉ ሰፈሩ ላይ ቀይ ምንጣፍ አንጥፌ በክብር ነው መቀበልሽ። ቃል ግባልኝ። ቃሌ ነው። በክብር ነው መቀበልሽ። ቃሌ ነው። ቃሌ ነው። የት እየሄድሽ ነው? እግርሽ እኮ ገና አላገገመም። ታያት እማዬ፣ እዚህ ምን አላትና ትቆያለች። ልጄ ምንም ብታረግ እኮ እህትሽ ናት። አትበይኝ፣ እህት አይደለች። ሞኒ እንዴ ባቢ፣ እንዴት ነህ? ደህና ነሽ? መምጣትሽን እኮ ቅድም ጠዋት ነው የሰማሁት። እመጣለሁ እያልኩ እኮ ትንሽ ስራ ቢዚ ያደረገኝ። ችግር የለውም ባቢ። ግን ምን ሆነሽ ነው ዊልቸር ላይ? እዛ አረብ ሀገር እያለሁኝ አሰሪዎቼ ከፎቅ ላይ ጥለውኝ ነው። በፈጣሪ ስም። እና ደህና ነሽ? ደህና ነኝ። እኔ የምልህ ሚኮን አይተኸዋል እንዴ? ኤርፖርት ሊቀበለኝ አልመጣም። ስደውልለትም አላቅሽም ብሎ ዘጋብኝ። ምን ነው ዝም አልክ ባቢ? ሞኒ ለዋሽሽ አልፈልግም። ሚኮ ሆን ብሎ ነው አላውቅሽም ያለሽ። ይኸውልሽ አንቺ እዛ ሰርተሽ በላክሽው ብር ቤት ሰርቷል፣ ካፌም ከፍቶበታል። ሐሳቡ አንቺ ባዶ ማድረግና ከጨዋታው ማስወጣት ነው። ምን? የኔ ፍቅር ወይ የኔ አባት፣ ለአንቺ ስል ምንም እንደማደርግ ታውቂያለሽ። ደስ ያለሽን ጠይቂ። ምን ላድርግልሽ? ምንም የኔ ፍቅር፣ ሲያስፈልገኝ እነግርሃለሁ። እንዴ እዚህ ደግሞ ምን ትሰራለች? እግዚአብሔር ይስጥልኝ። አልሰማሽኝም እንዴ እህት? እግዚአብሔር ይስጥልኝ ያልኩት። ቆይ እናንተ ያማችኋል እንዴ? ራፊ ከፈለጉ እዛ ውጭ አሰጧቸው። ውጭ አሁን። ሄሎ የኔ ፍቅር፣ ያልከኝን ብር አስገብቼልሃለሁ። ደርሶኛል የኔ ፍቅር። ለደላለው ነገር ያለው ነገውኑ በስማችን ቆንጆ ቤት እንገዛለን። የካፌያችን ስራ ጥሩ እየሄደ ነው። በጣም ቆንጆ ነው። ሰው እንደ ጎርፍ መግባት ጀምሯል። ይሄ ሁሉ የሆነው ባንቺ ነው ውዴ። እሺ የኔ ውድ፣ ደግሞ መመለሻዬ ቀንም ቀርቧል። እስካገኝ በጣም ነው የቸኮልኩት። ደህና ደርሽ ልጄ? ደህናማ። እኔ የምልሽ ልጄ፣ ወይማ ከመጣሽ 20 ቀን አለፈሽ። ፍቅረኛሽ አንድም ቀን ሊጠይቅሽ አልመጣም። ቆይ በማከላችሁ የተፈጠረ ችግር አለ እንዴ? አይማ ሰላም ነን። ውሸቷን ነው እማዬ። እማ ልጅሽ እዛውና ልካለት የገዛውን ቤትና ካፌ ሌሎች ንብረቶችንም በስሙ ካደረገ በኋላ ክደዋታል። ምን? አዎ እናቴ፣ ልጅሽ አሁን አካል ጉዳተኛ ብቻ ሳትሆን ምንም የሌላት
ባዶ ሆናለች። ወይኔ ልጄ እማዬ ቆይ እኔ ምን እያደረኩ ነው? የዛችን ምስኪን ልጅ እንባ እያየሁ ዝም ብዬ ልቀመጥ ነው? አይ ዝም ማለት እንዴት ነህ ባቢ? ደህና። ሰላም ነው ጓደኛዬ? አይመስለኝም። እንዴት ማለት? ሚኮ ይህን ስናገር በጣም ይቅርታ፣ ግን ጭካኔ ቅጥያታ። እየተሳደብክ ነው። ሚኮ እየተሳደብኩ አይደለም። ሞኒ ለአንተ ፍቅረኛ ብትሆንም ለእኔ ጓደኛዬ ናት። እና ንብረቱን ሙሉ በስም አድርገህ እሷን መካድ ልክ አይደለም። እሺ ቢያንስ ለፍታ የገነባችሁን ቤት በስሙ አዙርላት። እስከ ዛሬ ጓደኛዬ ነህ ብዬ ብዙ ነገር ስታወራ ዝም ብያለሁ። አሁኑኑ ካፌ ሄድ፣ ቅራቅንቦ ሰብስበህ ውጣ። ድሮም ዳ ሲታሰብለት አይወድም። በአትለኛው ለውጣ ነበር። ሰው ሆኖ የአውሬ አስተሳሰብ ካለው ሰው ጋር የመስራት ምንም አይነት ፍላጎት የለኝም። ንብረቷን ወደ ሳይሆን በግድ ትመልስላታል። መጀመሪያ ለዕለት ጉርስ ተጨነቅ። ከዚህ በኋላ መራብ አይቀርም። ለእሱ አታስብ። ዳዴ እያልክ እንድትመጣ ካላደረግኩ እኔ ሚኮ አይደለሁም።